ውድ የሄሎ አዲስ ቤተሰቦች እንደምን ሰነበታችሁ? ዛሬ ዓለም በአንድ ትልቅ አጣብቂኝ ውስጥ ትገኛለች። የመካከለኛው ምስራቅ ጦርነት አንድ ወሩ ሊደፍን ጥቂት ቀናት ቢቀሩትም ውጥረቱ ግን ከቀን ወደ ቀን እየጨመረ እንጂ እየቀነሰ አይደለም። ዛሬ የምንነግራችሁ ታሪክ የዓለምን ኢኮኖሚ ሽባ ሊያደርግ ስለሚችል አንድ ወሳኝ ስፍራ ነው። በዓለም 1/5 የነዳጅ ሀብት የሚተላለፍበት የሆርሙዝ ሰርጥ በኢራን ተዘግቶ መቀጠሉ ለፕሬዝዳንት ዶናልድ ትራምፕ አስተዳደር የእግር እሳት ሆኖባቸዋል። ትራምፕ ይህንን ስልታዊ የባህር መተላለፊያ ለማስከፈት ያደረጉት ዲፕሎማሲያዊ ጥረት ባለመሳካቱ አሁን ወደ መጨረሻው አማራጭ ተሻግረዋል። ኢራን በ48 ሰዓት ውስጥ ሰርጡን ካልከፈተች አሜሪካ የኢራንን የኃይል ማመንጫዎች አንድ በአንድ እንደምታወድም ዝታለች። ቀነ ገደቡ ነገ ማክሰኞ ያበቃል። ኢራን ደግሞ አድርጉትና እንተያያለን የሚል ደረቅ ምላሽ ሰጥታለች። ከዚህ በተጨማሪ እስራኤል ውስጥ ከ100 በላይ ሰዎች የተጎዱበት የኢራን ሚሳኤል ጥቃት፣ አሜሪካ አዲስ አበባ ላይ የነደፈችው አዲስ የሚስጥር እቅድ እና በኤርትራውያን ስደተኞች ላይ እየተወሰደ ያለው እርምጃ የዛሬ ሰፊ ዘገባችን አካላት ናቸው። እስከ ፍጻሜያችን ድረስ አብራችሁን ቆዩ። የሆርሙዝ ሰርጥና የትራምፕ የ48 ሰዓት ማስጠንቀቂያ። ሆርሙዝ ሰርጥ ለምን ለዓለም ያን ያክል አስፈላጊ ሆነ? ይህ ጠባብ የባህር መተላለፊያ በየቀኑ በሚሊዮኖች የሚቆጠሩ በርሜል ነዳጅ ለዓለም ገበያ የሚያቀርብ ብቸኛው በር ነው። ኢራን ይህንን በር መቆለፏ የዓለም የነዳጅ ዋጋ ሰማይ እንዲነካ አድርጎታል። ፕሬዝዳንት ትራምፕ ወደ ስልጣን ከመጡ ጀምሮ ትልቁ ፈተናቸው የነዳጅ ዋጋን ማረጋጋት ነበር። ነገር ግን የሆርሙዝ ሰርጥ መዘጋት የትራምፕን ኢኮኖሚያዊ ስኬት አደጋ ላይ ጥሎታል። ትራምፕ ለኢራን የሰጡት የ48 ሰዓት ማስጠንቀቂያ የመጨረሻ ተብሏል። ኢራን በፈቃደኝነት ሰርጡን ካልከፈተች የኤነርጂ ተቋሞቿን በማውደም ወደ ጨለማው ዘመን እንመልሳታለን ብለዋል። ሲኤንኤን እንደዘገበው ከሆነ ኢራን በጋዝ ብቻ የኤሌክትሪክ ኃይል የሚያመነጩ 110 ተቋማት አሏት። ከነዚህ ውስጥ በቴህራን ውስጥ የሚገኙ 3 ግዙፍ ማመንጫዎች የአሜሪካ ቀዳሚ ኢላማ ሊሆኑ ይችላሉ ተብሎ ተሰግቷል። ኢራን ግን ለዚህ ዛቻ አልተንበረከከችም። የኛ የኃይል ማመንጫ ከተመታ በአካባቢው ያሉ የአሜሪካ ወዳጅ የሆኑ የገልፍ ሀገራት የኤነርጂ መሰረተ ልማቶች ይወድማሉ ስትል አጸፋዊ ማስጠንቀቂያ ሰጥታለች። ይህ የማስጠንቀቂያ ጦርነት ነገ ማክሰኞ ወደ እውነተኛ ጥቃት ይቀየራል ወይ የሚለው ጥያቄ መላው ዓለምን ስጋት ውስጥ አስጠብቋል። ወደ ቀጣይ መረጃችን ስናልፍ የዲሞና ጥቃትና የእስራኤል የኒውክሌር ስጋት። በሌላው በኩል የመካከለኛው ምስራቅ ጦርነት 23ኛ ቀኑን ይዟል። ትላንት ምሽት ግን ታሪክ ተቀይሯል። ኢራን እስካሁን ከፈጸመቻቸው ጥቃቶች ሁሉ የከፋውን ሚሳኤል በእስራኤል ላይ አስወንጭፋለች። በዚህ ጥቃት በእስራኤል ታሪክ የመጀመሪያ ጊዜ በአንድ ምሽት ከ100 ሰዎች በላይ መጎዳታቸው ተረጋግጧል። ጥቃቱ ያነጣጠረው የእስራኤል የኒውክሌር ምርምር ማዕከል በሚገኘው ዲሞና ከተማ ላይ ነው። የኢራን ባላስቲክ ሚሳኤሎች የእስራኤልን አይረን ዳም ጥሰው መግባታቸው ወታደራዊ ተንታኞችን አስገርሟል። ሚሳኤሉ የወደቀው በኒውክሌር ተቋሙ አቅራቢያ ሲሆን 88 ሰዎች በከባድ ሁኔታ ቆስለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዳቱ የደረሰበትን ስፍራ ጎብኝተዋል። ይህ ምሽት ለእስራኤል እጅግ አስቸጋሪ ነበር ሲሉ የሁኔታውን ክብደት ገልጸዋል። ኢራን በበኩሏ የእስራኤል የመከላከል አቅም ማቋቱንና በቀጣይ ልዩ ወታደራዊ ኦፕሬሽን እንደምትጀምር አስታውቃለች። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሁኔታውን በጥንቃቄ እየተከታተለ መሆኑን ገልጿል። በቀጣዩ መረጃችን ስናልፍ የአሜሪካ አዲሱ የአዲስ አበባ እቅድና ዩኤስኤአይዲ መዘጋት። ወደ ሀገራችን ኢትዮጵያ ስንመለስ የአሜሪካ መንግስት በአዲስ አበባ ላይ የያዘውን አዲስና አስገራሚ እቅድ ይፋ አድርጓል። የትራምፕ አስተዳደር በዓለም ዙሪያ ታዋቂ የነበረ ዩኤስኤአይዲ የተሰኘ ድርጅት በመዘጋቱ ከፍተኛ ትችት ሲቀርብበት ቆይቷል። አሁን ግን በምትኩ አዲስ የአደጋና ሰብአዊ ድጋፍ ምላሽ ማዕከል ሊያቋቁም ነው። ይህ አዲስ ቢሮ መቀመጫውን ዋሽንግተን ዲሲ አድርጎ በአፍሪካ ውስጥ 3 ዋና ዋና ማዕከላት ይኖሩታል። ከነዚህም ውስጥ አንዷ አዲስ አበባ ናት። ሌሎቹ ናይሮቢና ዳካር ናቸው። ይህ ቢሮ በምግብ ዋስትናና በግብርና ምርምርና በድንገተኛ አደጋዎች ላይ ትኩረት አድርጎ እንደሚሰራ ተገልጿል። ትራምፕ ዩኤስኤአይዲን ዘግተው ይህንን አዲስ ቢሮ ለምን አቋቋሙት? ብዙዎች እንደሚሉት ትራምፕ እርዳታ ከፖለቲካዊ ታማኝነት ጋር ለማያያዝና የአሜሪካን ጥቅም በይበልጥ ለማስጠበቅ የወሰዱት እርምጃ ነው። አዲስ አበባ የአፍሪካ መዲና እንደመሆኗ አሜሪካ ለቀጠናው የምትሰጠውን ትኩረት የሚያሳይ ነው ተብሏል። ወደ ቀጣዩ መረጃችን ስናልፍ የኤርትራውያን ስደትና የደቡባዊ ኦሞ ፖሊስ እርምጃ። ሌላው መነጋገሪያ የሆነው ጉዳይ በድንበር አቅራቢያ በቁጥጥር ስር የዋሉት ኤርትራውያን ጉዳይ ነው። የደቡብ ኦሞ ፖሊስ 48 ኤርትራውያን ወጣቶችን ያለ ሕጋዊ የጉዞ ሰነድ ሲጓዙ መያዙን አስታውቋል። እነዚህ ወጣቶች በአይሱዙ የጭነት መኪና ውስጥ ተደብቀው በርካታ ኬላዎችን አልፈው ቱርሚ ከተማ ሲደርሱ በቁጥጥር ስር ውለዋል። እንደ ፖሊስ መግለጫ ወጣቶቹ መድረሻቸው ኬንያና ደቡብ አፍሪካ ነበር። በኤርትራ ያለው የአስገዳጅ የብሔራዊ አገልግሎትና
የፖለቲካዊ ጫና በመሸሽ የተሰደዱ መሆናቸው ይነገራል። በኤርትራ ወጣቶች እስከ 50 ዓመታቸው ድረስ በዝቅተኛ ክፍያ ወታደራዊ አገልግሎት እንዲሰጡ መገደዳቸው ለስደቱ ዋነኛ ምክንያት መሆኑን ዘገባዎች ያመለክታሉ። ፖሊስ በአሁኑ ሰዓት በቁጥጥር ስር የዋሉትን ግለሰቦች ላይ ምርመራ እያደረገ ይገኛል። ወደ ቀጣዩ መረጃችን ስንሻገር የጀነራል ታደሰ ወረደ ውሳኔና የህገ መንግስት ጥያቄ። በትግራይ ክልል ደግሞ አንድ አዲስ የህግ ክርክር ተነስቷል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ክልል የሚገኙ የባንክ ዕዳ ያለባቸውን ንብረቶች በሐራጅ እንዳይሸጡ የሚል የእግድ ትዕዛዝ አስተላልፈዋል። ከጦርነቱ በፊት የተወሰደው ብድር ከወለድ ጋር ተደምሮ 80 ሚሊዮን ብር ደርሷል። ጀነራሉ መፍትሄው እስኪገኝ ድረስ ተበዳሪዎች ንብረታቸውን አይሸጥም ቢሉም ይህ ውሳኔ ግን ከህገ መንግስቱና ከባንክ አሰራር አንጻር ጥያቄ አስነስቷል። ክልላዊ መንግስት በፌዴራል ተቋማት ባንኮች ላይ እንደዚህ አይነት ትዕዛዝ የማስተላለፍ ስልጣን አለው ወይ የሚለው ጉዳይ በህግ ባለሙያዎች ዘንድ ክርክር እያስነሳ ይገኛል። ወደ መጨረሻው መረጃችን ስናልፍ የአዲስ አበባ ፖሊስና የቲክቶኩ ቪዲዮ። ሰሞኑን በማህበራዊ ሚዲያ በተለይም በቲክቶክ ላይ አንድ ወጣት በለቅሶ የታጀበ ተማጽኖ ሲያቀርብ ተመልክተናል። ናትናኤል ገመዳ ይባላል። ናትናኤል እናቱ በፖሊሶች ተደበደበችብኝ እባካችሁን ፍረዱኝ ሲል ያሰማው ድምጽ በሚሊዮኖች ስልክ ላይ ደርሷል። ጉዳዩ የተፈጸመው የካቲት 27 2018 ከምሽቱ 3 ሰዓት ተኩል ገደማ ነበር። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 5 ልዩ ስሙ አባጉልት ተብሎ በሚጠራው አካባቢ ነው። የናትናኤል እናት በመኖሪያ ቤታቸው አረቄ በመሸጥ የሚተዳደሩና ዝቅተኛ ኑሮ የሚኖሩ እናት ናቸው። በእለቱ በወንጀል መከላከል ስራ ላይ ነን ያሉ የፖሊስ አባላትና የወረዳው አመራሮች ወደ ግለሰቧ ቤት በመግባት አረቄ መሸጥ የለባችሁም በሚል ሰበብ ከባድ ድብደባ እንደተፈጸመባቸው በምሬት ገልጸዋል። ናትናኤል በቪዲዮ ላይ እናቱ እግራቸው ክፉኛ ቆስሎ እና በህመም ሲያለቅሱ እያሳየ እኛ ደሃንን ሰርተን ነው የምንበላው 60 ሊትር አረቄያችንን ደግሞ ደፍተውብናል ሲል የደረሰባቸውን በደል ዘርዝሯል። ይህ ቪዲዮ የብዙዎችን ቁጣ ቀስቅሷል። ፖሊስ ህግን ለማስከበር ስልጣን ሲሰጠው ዜጎችን የመደብደብ መብት አለው ወይ የሚለው ጥያቄ በስፋት ተነስቷል። የአዲስ አበባ ፖሊስ ጠቅላይ መምሪያ ይህንን የቲክቶክ ቪዲዮ መነሻ በማድረግ ፈጣን ማጣራት ማድረጉን አስታውቋል። የመምሪያው የኮሙኒኬሽን ኃላፊ ኮማንደር ማርቆስ ታደሰ እንደገለጹት በድብደባ ወንጀሉ የተጠረጠሩት 2 የፖሊስ አባላትና 3 የወረዳው አመራሮች በአሁኑ ሰዓት በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ኮማንደሩ አጽንኦት ሰጥተው የተናገሩት አንድ ትልቅ እውነት አለ። ህግን የማያከብር ፖሊስ ህግን ያስከብራል ተብሎ አይጠበቅም ብለዋል። ፖሊስ ህግን ለማስከበር ሲንቀሳቀስ ራሱ መጀመሪያ ህግን ማክበር አለበት። አረቄ መሸጥ በህግ የሚያስቀጣ ቢሆን እንኳን ቅጣቱ በህግ አግባብ እንጂ በድብደባና በንብረት ማውደም መሆን አይገባውም ብለዋል። ይህ ክስተት የሚያሳየው ማህበራዊ ሚዲያ ለፍትህ መከበር ያለው ትልቅ ሚና ነው። ናትናኤል ያንን ቪዲዮ ባይለጥፍ ኖሮ ምናልባትም የእነዚህ እናት በደል ታፍኖ በቀረ ነበር። አሁን ግን ጉዳዩ ከፍተኛ ትኩረት አግኝቶ ተጠርጣሪዎቹ በቁጥጥር ስር ውለዋል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህ ነበሩ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትዘንጉ። ሰብስክራይብ በማድረግ የሄሎ አዲስ ቤተሰብ ይሁኑ። እስከ ቀጣዩ ቪዲዮ ድረስ ቸር ያሰማን። ሰላም ለሀገራችን።